ሰላም ቤተሰብ እንዴት አላችሁ? እንኳን ወደ ቹቹ አውቶሞቲቭ በደህና መጣችሁ እያልኩኝ ለቤቱ አዲስ ከሆናችሁ ሰብስክራይብ እንዲሁም ለሌሎች እንዲደርስ ላይክ ሼር ማድረግ አይረሳ። ዛሬ የምናየው እንግዲህ አንድ ተሽከርካሪ ከተዋቀረባቸው 5 መሰረታዊ ክፍሎች ውስጥ ዋነኛ ክፍል የምንለውን ወይም ደግሞ ለተሽከርካሪያችን መሰረታዊ ክፍል ተብሎ የሚጠራውን ስለ ኢንጂን ወይም ሞተር ይሆናል ማለት ነው። ኢንጂን ወይም ሞተር ከ3 መሰረታዊ ክፍሎች የተዋቀረ ሲሆን እነሱም ሲሊንደር ሄድ፣ ሲሊንደር ብሎክ እና ኦይል ፓን ወይም ሶቶኮፓ ነው ማለት ነው። ሲሊንደር ሄድ የምንለው ወይም የሞተሩ የላይኛው ክፍል ተብሎ የሚታወቀው በውስጡ እንግዲህ እንደ ካምሻፍት፣ አስገቢና አስወጭ ቫልቭ፣ አስወጭና አስገቢ አንገት ወይም ኢንቴክ ኤንድ ኤግዞስት ማኒፎልድ፣ ቫልቭ ስፕሪንግ ሪትነር፣ ቫልቭ ስፕሪንግ ሎከር፣ ሮከር አርም እንዲሁም ሮከር አርም ሻፍትን የመሳሰሉትን የሚይዝልን ክፍል ሲሊንደር ሄድ እንለዋለን ማለት ነው። በሁለተኛ ደረጃ የምናገኘው ሲሊንደር ብሎክ ሲሆን ይህ የሞተሩ የመካከለኛው ክፍል ተብሎ ይታወቃል። ወይም ደግሞ ለተሽከርካሪያችን የመንቀሳቀሻ የሚሆን ኃይል የሚመረትበት ክፍል ማለት ነው። በዚህ ውስጥ እንግዲህ የተለያዩ ክፍሎችን ይይዝልናል እንደ ክራንክ ሻፍት፣ ሲሊንደር፣ ፒስተን እንዲሁም ፒስተን ፒን፣ ፋሻ፣ ኮኔክቲንግ ሮድ፣ ፍላይ ዊል የመሳሰሉትን በውስጡ የሚይዝልን ይሆናል ማለት ነው። በሶስተኛ ደረጃ የምናገኘው ወይም የሞተሩ የታችኛው ክፍል ተብሎ የሚታወቀው ኦይል ፓን ወይም ሶቶኮፓ የምንለው ይሆናል ማለት ነው። ይህ እንግዲህ ለተሽከርካሪያችን ማለስለሻ የሚሆን በቂ ዘይት የሚይዝልን ክፍል ነው። በውስጡ እንዲሁም የተለያዩ ክፍሎችን ይይዝልናል እንደ ስትሬነር ወይም ደግሞ የመጀመሪያ ደረጃ ማጣሪያ የምንላትን፣ ዲፒስቲክ ወይም ሊቬሎ፣ እንደ ኦይል ፓምፕ የመሳሰሉትን ይይዝልናል ማለት ነው። እነዚህንና መሰል አጫጭር ቪዲዮዎች እንዲደርሳችሁ እንግዲህ ላይክ ሼር ፎሎ ማድረግ አይረሳ። በዝርዝር እያንዳንዳቸው እንግዲህ በቀጣይ የምናይ ይሆናል። ይመቻችሁ።